ዶሮ 12 ብልት አለው ነው የሚባለው። ፍየል ስንት ብልት አለው? ፍየል እንዴት እንደሚበላት ወደ ሌለኩት ነው። ከዛ ቆዳ ይገፈፋል፣ ከዛ እግሩ ይነቀላል። ቆዳ እየገፈፍኩ ነው። ከዛ በኋላ መላሱን አውጥቼ ስጋና አጥንት ለብቻ ላይና ከሰክሳለሁ። እንደዛ። እስቲ አሁን ምን እያደረክ ነው? አሁን ቆዳ እየገፈፍኩ። በእጅ ለምን ነው የምትገፋው? በቢላ ከነካ በኋላ በእጅ ነው ቆዳ ብዙ ጊዜ የሚገፋው። ቀላል ስለሆነ ከብት ቢሆን በቢላ ብቻ ነው የሚጨርሰው። ኦኬ። የፍየል ቀላል ስለሆነ በእጅ ሳብ ስታደርገው ይላጣል። ይሄ እንደ ጨርቅ ነው ማለት ነው ቆዳቸው? እንደ ከብት አይጠነክርም። የነሱ አይጠነክርም። ሶፍት ነገር ነው፣ ቀላል ስለሆነ ላጥ ይላል እንደ ዶሮ ማለት ነው። ለዛ ነው። ስንት ደቂቃ ይፈጅባል አሁን? 15 ደቂቃ ሁሉንም ጨርሼ 15። ኦኬ። እዛ ጋር ነው የሚቆረጠው። አጥንቱን እንዴት ይቆርጠዋል ቢላው? ኦኬ። እሱ እንደዛ ነው የሚነሳው። ይሄ ነቀላ ይባላል። ነቀላ፣ የፍየል ነቀላ፣ የፊት እግር ይነቀላል። ሁለቱም ይወጣል መጀመሪያ። ቀጥሎ ደግሞ ይሄ አንጀቱ ማለት ነው፣ ሆድቃው ነው። ከዛ ሆድቃ ከወጣ በኋላ ጨጓራውን ካወጣን በኋላ እሱ ምንድን ነው የምታነሳው? ጉሮሮ። ኦኬ። በዛ ይፈልጋል፣ መታጠብ አለበት። ኦኬ። እሱስ ኋላ እግር ይባላል። ኧረ ዋንጂ በላት በእናትህ። ከዛ የሆድቃ ቤት ውሃ ጠጥቷል። ውሃ ሲጠጣ እንደዚህ እንትን ይበዛል። ፈርስና ደግሞ ሊታረድ ሲባል መጠጣት የለበትም። ኦፕሬሽን እንደሚደረግ ማለት ነው። በላ እሱ ምን ስጋ ነው የሚባለው? ይሄ የጎድን ስጋና ፍርምባ ይባላል። ኦኬ። ፍርምባ ይባላል። እሱ የሆድቃው እንደዛ ነው የሚወጣው። ሆድቃውም ይወጣል። ሁለት ይሆናል። ኦኬ። እዛ ላይ ነው ቀጭን አንጀት፣ ወተት አንጀት ይባላል። እዛው ነው የሚታረደው ከላዩ ላይ ሳይወጣ። የሚያውቅ ሰው እዚህ ጋር ያወጣል፣ ለማያውቅ ሰው መሬት አውርዶ ያወጣል። የትኛው ነው የሚቀለው ግን? ይሄ ይቀላል። ፋይናል እዛ ነው የሚጠናቀቀው ማለት ነው። አይዞን። ኦይ ተጠቅልሎ እንደዚህ ወጣ ማለት ነው። ልጅ ስለሆነ ፍየሉ በጥስ ይላል። ኦኬ። ጥንካሬ የለውም። ልጅ ነው። ትልቁ ቢሆን ብዙ ሰው ግን ካወረደ በኋላ ነው መሬት ነው እንትን የሚያደርገው። እዛው ላይ ነው የሚታጠበው። እናንተ የተመቼ ሰው ይሄኛው ይቀላል። ይሄ ቀላል መንገድ ነው። ይሄ ቀላል እቺ ደግሞ ወተት አንጀት የሚባለው
ነጭ ነገር ቅልቅል አለበት። ይሄም ውሃ ይፈልጋል። ውሃ ይጨመርበታል እንደዚህ። ከዛስ ምን ታደርገዋለህ? እንደ ቅድሙ ነው ወደ ታች ችሎታ ይፈልጋል። ሁላክ ሰው የማውቀው እዚህ ላይ እንደዚህ የሚያደርጉት ፍልት ይልና ሌላውን ስጋ ያበላሻል። በዛ ነው የሚወርደው። ሲወርድ ይጨማለቃል። እዚህ ጋር ሲሆን ልብስ ብሎ ነው ንጹህ ነው ማለት ነው። ምንም አሁን ወፍራሙ ብቻ ቀረ። ወፍራሙ አይሰማም። ወፍራሙ አንጀት፣ ትልቁ አንጀት ወፍራሙ አይበላም። ሞት ትባላለች። የትኛው ነው? ይፈልጋል አይፈልግ ሳትፈልግ አንተ ሰውዬ በላህ። አይ በቃ ይሄን አስልካኝ አሁን እሱኛውስ ስንት ነው የገዛችው? 4000 200። አዎ 200 አለ። እሱኛውስ ምንድን ነው? ጎድን ወደታች በቢላ ይወጣል ማለት ነው። አንዳንድ ሰው በእንትን ይመጣል። በፋስ በመርጠቢያ መከስከሻ ነገር አለ። የምችል ከሆነ ደግሞ እሱ የኛው ሳምባ ነው። ሳምባ እናለ ሁሉም ችሎታ ነው ማለት ነው። አለ እውቀት አይሆንም። ካወቅ ሁሉም ነገር ቀላል ነው። ቦታውን ካወቅ ዋናው ብልቱ ማወቅ ነው። ዋናው አሁን እሱም ወደ ታች እንደዛ ይመጣል እና እቺ እንዲታያለ ረምባው ለብቻ ተለያለ። ሪምባ ለብቻ ይወጣል። ረምባው እቺ እሱ አሁኑ የጎድን ነው። ስንት ጎድን ነው ያለው? ፍየል 2 ነው። ግራና ቀኝ ብዛቱስ ያንዳንዱ በፍሬ ቁጠራ። አንተ ቁጥር አታውቅም እስካሁን? ብዛቱን ቁጥር አታውቅም? ብዛቱን ቁጥር አታውቅም? እኔ እንኳን የጎድን የፍየሎቹን ብዛት እራሱ ስንት ጎድን እንዳለው አታውቅም እስካሁን? እሺ ስንት ፍየሎችን አራህ እስካሁን? ያረድከውን ታስታውሳለህ? እሱስ የምታወጣው ምንድን ነው? ይሄ ስፓይናል ኮርድ ይባላል። ለብቻ ስጋው እንደዛ የጀርባ አጥንት የሚባለው ይሄ ነው። የጀርባ አጥንት። ይሄኛው ደግሞ ሽንጥ ስጋ ይባላል። የቀረው ማለት ነው። ለብቻ ነው የሚወጣው። የሽንጥ ስጋ የሚባለው ይሄ ነው። ለድሎት ዱለት አንድ እግር ቀረው። አይ ጭራንጓ የሚባለው ደግሞ ይሄ ነው። ኦኬ ለብቻ እዛ ላይ አለ። ጭራንጓ የሚባለው ይሄው አንድ ጆሮ ይከፍላል። ዶሮ 12 ብልት አለው ነው የሚባለው። ፍየል ስንት ብልት አለው? ፍየል ታናሽ የከብት ለምሳሌ ታናሽ ታላቅ ተብሎ ይቆጠራል። ስንት ነው? ይቆጠራል። እንዴት አይቆጠርም? ተፈጥሮ አይደል እንዴ? ስንት ነው የምታወጣው? ስንት ቦታ ነው ያወጣው አሁን አንተ? ምን ብልቱ በብልቱ አወጣሁት።
ገናው ስጋና አጥንት መለየት ይቀራል። እንደዚህ አሁን እንደዚህ በቃ ብዛቱ ስንት ነው? 4 እግር አለው። ጉበት አለ። 2 ኩላሊት አለ። 2 ጎድን አለ። የጀርባን ጡንቻ ቅድም አይተሃል። ራስ አለ። የጎድን ስጋ አለች። እቺ የሆነ ስስ ነገር በዛው እቺ